የስራ ማቆም አድማ አድርገው የነበሩ የጤና ባለሙያዎች ከአንድ ወር በኋላ ወደ ስራ መመለሳቸው ተገለጸ። ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ አያቶላ አሊ ኻሜኒ ተናገሩ። የተኩስ አቁም ያደረግነው በአሜሪካ አሸማጋይነት አይደለም ስትል ህንድ ተናገረች። በሱዳን 965 የጅምላ መቃብሮች መገኘታቸው ተነገረ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ እና ሼር በማድረግ የቻናላችን ቤተሰብ እንድትሆኑ እንጋብዛችኋለን። እኚህንና ሌሎች ወቅታዊ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የስራ ማቆም አድማ መተው የነበሩ የጤና ባለሙያዎች ከአንድ ወር በኋላ ወደ ስራ መመለሳቸው ተገለጸ። ከግንቦት መጀመሪያ አንስቶ የስራ ማቆም አድማ የመቱ የጤና ባለሙያዎች ከሰኞ ሰኔ 9 2017 ዓመተ ምህረት ጀምሮ ወደ ስራ መመለሳቸውን ለቢቢሲ ተናግረዋል። ባለሙያዎቹ ላለፉት ወራት የደሞዝና የጥቅማ ጥቅም ጥያቄዎችን ጨምሮ የባለሙያዎችን ህይወትና የጤና ስርዓቱን ያስተካክላሉ ያሏቸውን 12 ጥያቄዎች አቅርበዋል። መንግስት ለጥያቄያቸው ምላሽ እንዲሰጥ የማስጠንቀቂያ ቀነ ገደብ ያስቀመጡት ባለሙያዎቹ ጥያቄያቸው ትኩረት በማጣቱም ከግንቦት 10 2017 ዓ.ም ጀምሮ ሙሉ ለሙሉ የስራ ማቆም አድማ መምታታቸውም ይታወሳል። ይህን ተከትሎም መንግስት ፈርጠም ያለ አጸፋዊ እርምጃዎችን የወሰደ ሲሆን እስራትን ጨምሮ የስራ ማሰናበት፣ ማስጠንቀቂያ መስጠት፣ አዲስ የስራ ቅጥር ማውጣት እንዲሁም ዛቻና ጫና እንዳደረሰባቸውም ባለሙያዎቹ ተናግረዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ማዕቀፍ የሚታወቀው ባለሙያዎቹ ሲያደርጉት የነበረውን እንቅስቃሴ የመጀመሪያ ምዕራፍ መጠናቀቁን በማሳወቅም ከሰኞ ሰኔ 9 2017 ዓመተ ምህረት ጀምሮ ወደ ስራ መመለሳቸውንም ሁለት አስተባባሪዎች ለቢቢሲ መናገራቸውን ገልጸዋል። ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ የኢራኑ መሪ አያቶላ አሊ ኻሜኒ ተናገሩ። የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ አጽንኦት ሰጥተው ተናግረዋል። ኻሜኒም ህዝቧንና ታሪኳን የሚያውቁ ብልህ ሰዎች ይችን ሀገር በዛቻ ቋንቋ በፍጹም አይናገሯትም፣ ምክንያቱም ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉምም ነው ያሉት። ኻሜኒ ይህንን ያሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕም ለኢራን መሪ ባስተላለፉት መልእክት ያለምንም መወላወል እጅ መስጠት አለባቸው በማለት መናገራቸውን ተከትሎም እንደሆነ ተነግሯል። አያቶላ ኻሜኒም የአሜሪካ ወታደራዊ እርምጃ በማይጠገን ጉዳት ምላሽ እንዲሰጠውም ነው በዚሁ በቴሌቪዥን በተላለፈ መልእክት ላይ የገለጹት። በቴሌቪዥን አቅራቢ አማካኝነት በተላለፈው መልእክትም ማንኛውም አይነት የአሜሪካ ወታደራዊ ጣልቃ ገብነትን በማይጠይቅ ጉዳይ ምላሽ እንደምንሰጥ ጥርጣሬ አይግባችሁም ብለዋል። ጠቅላይ መሪው ኢራን በግድ የተጫነባትን ሰላምም ሆነ ጦርነት አትቀበልም ሲሉም አጽንኦት ሰጥተዋል። ዶናልድ ትራምፕም ጠቅላይ መሪ እየተባሉ የሚጠሩት ግለሰብ የት እንደተደበቁ በትክክል እናውቃለን። እሱ ቀላል ኢላማ ነው፣ ግን እዚህ መሆናቸው መልካም ነው። እሱን አናስወግድም ወይንም ደግሞ አንገልም ቢያንስ ላሁኑ ሲሉም በማህበራዊ ሚዲያ ላይ መግለጻቸውም ይታወሳል። የእስራኤል ጦር ከ50 በላይ የጦር አውሮፕላኖችን በመጠቀም በኢራን ውስጥ የሴንትሪፊጅ ማምረቻ ቦታ ላይ ጥቃት መሰንዘሩን አሳወቀ። ሴንትሪፊጅ ለዩራኒየም ማበልጸጊያ ስራ የሚያገለግል ቁልፍና አስፈላጊ መሳሪያ እንደሆነም ተገልጿል። በተጨማሪም በሀገሪቱ ውስጥ በርካታ የጦር መስሪያ ማምረቻ ቦታዎችን ኢላማ መደረጋቸውንም ጦሩ ገልጿል። ጦሩ በቴሌግራም ገጹ ላይ ባወጣው መግለጫም የዛሬው ጥቃት የኢራን የኒውክሌር ጦር መስሪያ የማልማት ፕሮግራምን በማዳከም የሚደረግ ሰፊ ጥረት አካል ነውም ሲል ገልጿል። ኢራን በበኩሏም የኒውክሌር ጦር መስሪያ እያለማው አይደለም ስትል ማስተባበሏም አይዘነጋም። የተባበሩት መንግስታት ድርጅት የአቶሚክ ኢነርጂ ተቆጣጣሪ ኤጀንሲ እና የአሜሪካ የስለላ ድርጅትን በቅርብ ጊዜ ሪፖርታቸው ተመሳሳይ ግምገማ ማቅረባቸውም ይታወሳል። የእስራኤል መግለጫ አክሎም የጦር አውሮፕላኖች ከመሬት ወደ መሬት፣ ከመሬት ወደ አየር ለሚተኮሱ ሚሳኤሎች ጥሬ ዕቃዎችንና አካላትን የሚያመርቱ ፋብሪካዎችን ማጥቃታቸውንም ገልጸዋል። የኢራን የውጭ ጉዳይ ሚኒስቴር ብሔራዊ ቴሌቪዥን ጣቢያው ከተመታ በኋላ በልበ ሙሉነት ቀጥታ ስርጭቱን የመራችው ጋዜጠኛ ሳሃር ኢማሚን አወደሱ። ቴህራን በሚገኘው የኢራን ብሔራዊ ቴሌቪዥን ጣቢያ ላይ በትናንትናው ዕለት ጥቃት ሲፈጸም ኢራናዊቷ ቴሌቪዥን ዜና አንባቢ ሳሃር ኢማሚን በቀጥታ ስርጭት ላይ ነበረች። ጋዜጠኛዋ በቀጥታ ስርጭት ላይ እንዳለችም ኃይለኛ የፍንዳታ ድምጽና የህንጻ መንቀጥቀጥ ተከሰተ። በዚህ ቅጽበትም የእስራኤል የጦር ጀቶች ብሔራዊ የቴሌቪዥን ጣቢያዎችን መምታት ጀመሩ። ይህ ሁኔታ እንደተከሰተ በቀጥታ ስርጭት
እንደታየው ጋዜጠኛዋ ስርጭቱን አቋርጣ ሞታለች። ከጥቂት ቆይታ በኋላ ግን ጋዜጠኛዋ ሳህር ዳግም ወደ ስርጭት በተመለሰው የቴሌቪዥን መስኮት ብቅ ብላ ስራዋን ስትቀጥልም ታይታለች። የውጭ ጉዳይ ሚኒስትሩ አባስ አርቂቺ ስለዚህ ጉዳይ ሲናገሩ ሁለት የቴሌቪዥን ጣቢያ ሰራተኞች በተገደሉበት በትናንትናው የእስራኤል ጥቃት ይህች ሴት በስራ ላይ የነበረችበትን ሁኔታም አድንቀዋል። ህንጻው በእስራኤል አውሮፕላን ከወደመ በኋላም የቴሌቪዥን ጣቢያው ዳግም ሊመታ ይችላል ብላ ሳትፈራ በልበ ሙሉነትና በድፍረት ፕሮግራሙን መምራቷንም ቀጥላለችም ብለዋል። አርቂቺ አክለውም ኢራን ሞትን የማይፈራ ለጠላት የማይንበረከክ ሳሃር ኢማምን የመሳሰሉ ሴቶችና ወንዶች ሀገር ናት በማለትም ለጋዜጠኛዋና ለመላው የቴሌቪዥን ጣቢያ ሰራተኞች ያላቸውን ከፍተኛ አድናቆትም ገልጸዋል። የተኩስ አቁም ያደረግነው በአሜሪካ አሸማጋይነት አይደለም ስትል ህንድ አሳወቀች። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲን ከፓኪስታን ጋር የነበረውን ግጭት እንዲቆም አሜሪካ ያደረገችው አስተዋጽኦ የለምም ብለዋል። ህንድና ፓኪስታን ከ4 ቀናት ውጊያ በኋላ የተኩስ አቁም ያደረጉት በሁለቱ ሀገራት ወታደራዊ አመራሮች ውይይት እንጂ በአሜሪካ አሸማጋይነት አይደለም ሲሉም ተናግረዋል። ትራምፕ ባለፈው ወር የነበረው ግጭት ሁለቱ የደቡብ እስያ የኒውክሌር ተጠቃሚ ሀገራት በአሜሪካ አደራዳሪነት ተኩስ አቁመዋል ብለውም ነበረ። ምንም እንኳን ትራምፕ የሀገራቸውን ሚና ከፍተኛ እንደሆነ ቢገልጹም ሞዲን ግን የሶስተኛ ወገን ተሳትፎ አልነበረበትም ሲሉም አክለዋል። በሱዳን 965 የጅምላ መቃብሮች ተገኙ። በሱዳን 965 የጅምላ መቃብሮች መገኘታቸውን የሱዳን ጠቅላይ አቃቢ ሕግ አልፈታህ ታይፋን ተናገሩ። በሱዳን ጦር ሰራዊትና በፈጥኖ ደራሽ ኃይሉ መካከል ባለው ግጭት ዘርፈ ብዙ የሰብአዊ መብት ጥሰቶች መፈጸማቸውም ተገልጿል። አቃቢ ሕጉ በጄኔቫ የሰብአዊ መብቶች ምክር ቤት እንደገለጹትም በሱዳን ባለው ግጭት በፈጥኖ ደራሹ በተደረጉ ጥቃቶችም 28613 ንጹሃን እንደተገደሉም ጠቁሟል። ከዛ ባለፈም 43575 ዜጎች ለከባድ ጉዳት መዳረጋቸውንም አቃቢ ሕጉ አስረድቷል። በፈጥኖ ደራሽ ኃይሉ ላይ የዘር ማጥፋት፣ የጦር ወንጀልና ሽብርተኝነትን የተመለከቱ 3997 የክስ መዝገቦች መጠናቀራቸውንም ሱዳን ትሪቡን ዘግቧል።